ለመላው የሲዳማ ሕዝብ እንዲሁም ከሲዳማ ሕዝብ ጎን በመቆም ሕገ መንግስታዊ ጥያቄው ምላሽ አግኝቶ መብቱ እንዲረጋገጥ አብራችሁ ስትታገሉ ለነበራችሁ ውድ ኢትዮጵያውያን በሙሉ እንኳን ለታሪካዊው ሕዝበ ውሳኔ በሰላም አደረሳችሁ። ብዙዎች የሞቱለት፣ የቆሰሉለት፣ የታሰሩለት፣ የተሰደዱለት ብሎም እልህ አስጨራሽ የትግል መስዋዕትነት የከፈሉለት የሲዳማ ሕዝብ ራስን በራስ የማስተዳደር የመብት ጥያቄ ምላሽ የሚያገኝበት 11ኛው ሰዓት ላይ እንገኛለን። የአሁኑ ትውልድ ከመቼውም ጊዜ በላይ እድለኛ ነው። ምክንያቱም ለዘመናት ታፍኖ የቆየው ይህ ራስን በራስ የማስተዳደር ጥያቄ መቋጫውን የሚያገኝበት በመሆኑ ለጥያቄው ምላሽ ለማግኘት ሲል የሲዳማ ሕዝብ ያለፈበት ፈታኝና እልህ አስጨራሽ ጎዳና ሌሎች ብሔሮች ከዚህ በኋላ በፍጹም ሊያልፉበት አይገባም። አንዱ ብሔር ለሌላው ፍትህ መረጋገጥ ይመለከተኛል ብሎ ጥብቅና መቆም ከቻለ መስዋዕትነት መክፈል ሳያስፈልግ የሕዝብ ጥያቄን ማፈን በአገራችን ኢትዮጵያ ለአንዴና ለመጨረሻ ጊዜ ቦታ እንዳይኖረው ማድረግ ይቻላል። መብትን ለማስከበር ሲባል እስካሁን የተጓዝንባቸው የሞት፣ የእስር፣ የእንግልት ብሎም አስመራሪ የትግል ጎዳናዎች በሲዳማ ሊያበቁ ይገባል። ሲዳማ ራሱን በራሱ ማስተዳደር ጀመረ ማለት መለያው የሆነውን አቃፊነቱን አጠናክሮ የሚቀጥልበት በፌዴራል ደረጃ ራሱን ችሎ ሀገር አቀፍ ተጽዕኖ ፈጣሪነትን የሚጎናጸፍበት ብሎም ከመላው የኢትዮጵያ ብሔሮች ጋር በሰፊው በመቆራኘት ለሀገራችን አንድነትና ብልጽግና አብሮ የመስራት ዕድልን የሚጎናጸፍበት ነው። ለሕዝበ ውሳኔ መራጭነት በመመዝገብ ሻፌታን ለመምረጥ ይዘጋጁ። በሲዳማ ውስጥ የምትገኙ መላ ኢትዮጵያውያን እስካሁን ስታሳዩ የነበረውን አጋርነታችሁን እስከ መጨረሻው በመቀጠል ሻፌታን በመምረጥ የጉዳዩ ባለቤት መሆናችሁን እንድታስመሰክሩ በአክብሮት እጠይቃለሁ። የአንድነታችን ምልክት የሆነው ሻፌታችን ለሁላችንም ይበቃል። ሻፌታን ይምረጡ።